አዲስ አበባ ላይ ገና እየነጋ ነው። የቤተ መንግስትም ጠባቂዎች መገኘት ከነበረባቸው ቦታ ላይ የሉም። በንጉሳዊ ግቢ ላይም እጅጉን ጸጥታ ሰፍኗል። ነገር ግን ጸጥታው የሰላም አይመስልም። በተቃራኒው ማዕበል ሊመጣ ሲል ያለው ተመሳሳይ ጸጥታ ነው የሚገኘው። አንድ ግለሰብ የቤቱ መስኮት ላይ ሆኖ ከላይ ከተማዋን እየተመለከታት ይገኛል። ከትንሽ ሰዓታቶችም በኋላ ኢትዮጵያ አዲስ ጅማሬ ታገኛለች ወይም ደግሞ በደም ትጥለቀለቃለች። ውጪውንም እየተመለከተ ፀሐይ መውጣት እየጀመረች ነው። ሰውየውም ቢሆን ውሳኔውን ወስኗል። ይሄ ግለሰብ የሀገሪቷን መንግስት ለመገልበጥ እየተዘጋጀ ነው። ለራሱና ለቤተሰቡ አልፎም ተርፎ እንግዳ ሲመጣባችሁ እንድታስተናግዷቸው ተመቻችቶ የተሰራ ባለሶስት መኝታ፣ ጠዋት ስትነሱ ደግሞ ማንም ባዝሩም ያዘብኝ ብላችሁ እንዳትጨነቁ ተብሎ ባለ ሁለት ባዝሩም ስፋት ካሳሰባችሁ በመሃል አዲስ አበባ ላይ ባለ 125 ካሬ ይዘንላችሁ ቀርበናል። የሁላችን ሪል ስቴት ከቦታ አኳያ አንጻር ለመሃል ከተማ ፒያሳ በ3 ኪሎ ሜትር ብቻ ርቀትና ቃለ መሸመትም ከመርካቶ በተመሳሳይ 3 ኪሎ ሜትር ብቻ ርቀት ላይ ባረፈው አፓርትመንት ቤት ይኖራችሁ እያለ የእናንተን ፍላጎት ለማሟላት መጥቷል። ድራሻችን ከፒያሳ መድኃኔዓለም ትምህርት ቤት ባለው መንገድ ላይ ወረዳ 8 ተብሎ በተለምዶ በሚጠራው አካባቢ ሲሆን ለበለጠ መረጃ በ0957 55 48 45 ላይ ይደውሉልን። ይህ ክህደት ከመምጣቱ ከዓመታት በፊት ወታደር ነበር። የተማረና ለንጉሱም ቢሆን ታማኝ ነበር። እንደ ትልቅ ህልም ያለው ሲሆንም ዘመናዊ ኢትዮጵያና ከሙስና የጸዳች ሀገር እንድትሆን ይፈልጋል። ይህንንም ዓላማ ለማሳካት ጠንክሮ በመስራቱ በፍጥነት የስልጣን ደረጃዎችን መወጣጣት ችሏል። ከዓመታትም በኋላ የንጉሱ ጥበቃ ሰራዊት ውስጥ ይካተታል። ብዙም ሳይቆይም በንጉሱ የጥበቃው ኃላፊ አድርጎ ይሾመዋል። ፈገግ ሲል ከስንት አንዴ ነው በሚልበትም ጊዜ ትልቅ ትርጉምን ይሰጣል። የገዛ ወንድሙም ሲናገር በ1958 ሀገሪቷ ላይ በተከሰተው ድርቅ ምክንያት ህፃናቶች ሳር እየበሉ ሲመለከታቸው ከዛን ጊዜ አንስቶ ፊቱ ላይ ፈገግታ አይቶ እንደማያውቅ ይናገራል። ህይወቱንም በአንዲት ህግ ይመራታል። እሱም ምንም ቢሆን ሀገርህ እንዳትከዳ የሚል ነበር። ስልጣኖችን እየተውጣጣ በመጣ ቁጥር አገዛዙ ላይ ቀዳዳዎችን ማየት ይጀምራል። በአፍላ ዕድሜ ላይ የሚገኙ ልጆች በየመንደሩ በረሃብ ሲሰቃዩ ይመለከታል። በተቃራኒው ደግሞ ባለስልጣኖች ሀብታቸው በእጥፉኑ በየቀኑ ማደግ ይጀምራል። ይህንንም የተመለከተው ይሄ ጀነራል አገዛዙ ከውስጥ በኩል እየበሰበሰ ነው የሚል እሳቤ ጭንቅላት ውስጥ ይጫራል። ለተለያዩ አካላቶችም ሪፖርቶችን፣ የተለያዩ ደብዳቤዎችን ለውጥ እንዲመጣ መለመን ይጀምራል። ነገር ግን ምንም አይነት ለውጥ ሊመጣ አልቻለም። አንድ ቀን ላይም የሆነ ትዕዛዝ ይደርሰዋል። ይህም ትዕዛዝ ስለ ጦርነት ወይም ደግሞ ሀገርን ስለመከላከል አይደለም። ትዕዛዙ የነበረው የራሱ ወገን ስለነበሩት ተማሪዎች ነበር። እነዚህም ተማሪዎች ፍትህ እያሉ በመንደሩ ይወጣሉ። ለሱም የቀረበለት ትዕዛዝ እነዚህን ተማሪዎች አፋቸው እንዲያዘጋ ነበር። በህይወቱ ለመጀመሪያ ጊዜም ትዕዛዙን አልፈጽምም በማለት ያምጻል። ብዙም ሳይቆይም የሚያምናቸውን ፖሊሶች፣ ኮሎኔሎችና አንዳንድ ሚኒስተሮችን በመሰብሰብ ያለውን እቅድ ይነግራቸዋል። እነሱም ቢሆን ምንም ሳያመነቱ ይስማማሉ። እቅዱ እጅጉን አደገኛ ነው። ሐሳባቸው ዋና ከተማውን መቆጣጠር ነው። ይህንንም የሚያደርጉት ንጉሱ ለሥራ ወደ ሳውዝ አሜሪካ ብራዚል ሀገር በሚሄዱበት ጊዜ ማንም ሳይጠብቀው ቤተ መንግስቱን ለመቆጣጠር ነበር። ልክ እዛም ከገቡ በኋላ የንጉሱን ቤተሰብ በቁጥጥር ስር አውለው ለመላው ሀገሪቱ በሬዲዮ አዲስ መንግስት እንደመጣ ለማወጅ ነበር ሐሳባቸው። ይህም ጀነራል ለሚያምናቸው ሚኒስተሮችና ሰዎች ንጉሱን አንገለውም፣ እናድነዋለን፣ የምናድነውም ከማንም ሳይሆን ከራሱ ነው በማለት ይናገራል። ነገር ግን የመንግስት ግልበጣ ርህራሄ የሌለውና ትንሽን ማመንታት ከተጨመረበት የማይጠበቅና መፍትሄ የሌለውም ውጤት ይፈጥራል። ግልበጣውም ፀሐይ ገና እየወጣች እያለ ይጀምራል። የጥይት ድምፅ በየመንደሩ ይሰማል። የሬዲዮ ጣቢያዎችም በቁጥጥር ስር ውስጥ ይውላሉ። እኩለ ቀን ላይም ቤተ መንግስቱ ይከበባል። ጀነራሉም ቢሆን አንድ ማይክሮፎን ያነሳና የንጉሱ አገዛዝ አልቋል፣ ኢትዮጵያም ነፃ ሆናለች በማለት ይናገራል። ለትንሽ ሰዓታቶች ይሄ የተናገረው ነገር ሰርቷል። ነዋሪዎችም ቢሆኑ የጥይት ድምጾች በመጥፋታቸው ምክንያት በየመንገዱ ወጥተዋል። ግማሹ ይስቃል፣ ይደሰታል። በተቃራኒው ደግሞ ግማሹ እያነበ ይገኛል። ከአትላንቲክ ውቅያኖስ ባሻገር ብራዚል ሀገር ውስጥ የሚገኘው ንጉስ በሚገኝበት ሆቴል ተቀምጦ እያለ ይሄ ዜና ይደርሰዋል። እርግጥ ነገሩ ምንም አላስደነገጠውም።
በተረጋጋ መንፈስ በመስኮት በኩል እየተመለከተ ምን ማድረግ እንዳለበት እያሰላሰለ ነው። ወደ ሀገራችን ኢትዮጵያ ስንመለስ በሁለተኛው ቀን ያ ጀነራል ከመጀመሪያውኑም ይህንን የመንግስት ግልበጣ ያደረገው አገዛዙ ላይ የሚገኘውን ቀዳዳዎች ለመድፈን ነበር። ነገር ግን ገና በሁለተኛው ቀን ነበር የደፈናቸው ቀዳዳዎች መከፈት የጀመሩት። የሱ ራሱ የገዛ ሰዎቹ እርስ በርስ መጨቃጨቅ ይጀምራሉ። በተመሳሳይ ሰዓት ደግሞ የንጉሱ ታማኝ ወታደሮች መሰባሰብ ጀምረዋል። የአየር ኃይሉም ቢሆን ለንጉሱ ታማኝ የሆኑት አማጺውን ቡድን ከላይ ሆኖ መደብደብ ይጀምራሉ። ብዙም ሳይቆይም ከተማዋ የጦርነት መድረክ ትሆናለች። በሶስተኛው ቀን ግልበጣው ሙሉ በሙሉ ይከሽፋል። የመፈንቅለ መንግስቱም አርክቴክትና የገዛ ወንድሙ ከከተማው ለቀው ሽፍታ ሆነዋል። ብዙም ሳይቆይም ወንድሙ ሲያዝ የሚደርስበትን ነገር ወዲያውኑ ስላወቀ ያለምንም ርህራሄ የገዛ ነፍሱን ያጠፋል። ጀነራሉ በበኩሉ በየጉራንጉሩና በትናንሽ መንደሮች በአቧራና በደም ተለውሶ አንድ ሽጉጥና ያለምንም አጋዥ በማምለጥ ላይ ይገኛል። ከ3 ቀናቶችም በኋላ የንጉሱ ወታደሮች አንድ ቤተ ክርስቲያን ውስጥ ተደብቆ ያገኙታል። እሱም ቢሆን ምንም ሊታገላቸው አልሞከረም። በቀላሉ እጁን ይሰጥና እስከ ዛሬው ዕለት ድረስ ታዋቂ በሆነች ንግግሩ የመንግስት ግልበጣው ለኔ አልነበረም ለነሱ ነው በማለት ይናገራል። ችሎቱ በጣም ፈጣን ነበር። ወዲያውኑም ከሃዲ በመባል ይፈረጃል። ነገር ግን ፍርድ ቤት ውስጥ እንኳን የዓይን እማኞች እንደሚናገሩት ከሆነ እጅጉኑ በተረጋጋ መንፈስ እንደነበረና የሰራውን አስቀያሚ ስራ ትጸጸትበታለህ ተብሎ ሲጠየቅም አዎ እጸጸታለሁ፣ ነገር ግን የምጸጸተው ባለመሳካቱ ነው በማለት ይነግራቸዋል። ምንም እንኳን ንጉሱ ጀነራሉን የሀገር ክህደት ወንጀል በሞት የሚያስቀጣ ቢሆንም በእድሜ ልክ እስራት ሊፈርዱበት ቢፈልጉም በመንግስት ግልበጣው ጊዜ ግን ቤተ መንግስት ውስጥ የሚገኙ ባለስልጣናቶችና በቤተ መንግስት ውጭም ያሉ ባለስልጣናቶች ላይ ጥይት በሚማዘዙበት ጊዜ የሞቱ ግለሰቦች ስለነበሩ እነሱ በምንም ተአምር በእስር ብቻ ልንለቀው አይገባም በማለት ንጉሱ ላይ ጫና ያሳደሩና ወዲያውኑ የሞት ፍርድ ይፈረድበታል። ትንሽ ወራትም ከታሰረ በኋላ ሰው በተሰበሰበበት ከግብረ አበሮቹ ጋር በመቆም እንዲሰቀል ይደረጋል። ታዳሚውም ቢሆን አልጨፈረም፣ አላለቀሰም። ብዙም ሳይቆይም ታሪክ ላይ ትልቅ አሻራን ያሳረፈው ክስተት ይረሳና የወደመችው ከተማ እንደ አዲስ መገንባት ትጀምራለች። ነገር ግን መቼም ቢሆን ታሪክ አይረሳውም። ይህም ክስተት ሰዎችን ለሁለት ከፍሎ ያከራክራል። አንደኛው ጎጥ ይሄ ጀነራል ለስልጣንና ለገንዘብ ብሎ ነው መንግስቱን ለመገልበጥ የሞከረው ይላል። በሌላ በኩል ደግሞ ሀገሩን ለውጦ ለተሻለ ደረጃ ለማብቃት ነው ይላሉ። ይህም ግለሰብ ጀነራል መንግስቱ ነዋይ በመባል ይታወቃል። ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። በቀጣይ እስከምንገናኝ ሰላም ሁኑ።